ይሄ ዳኒ የሚባለው ሴታ ሴት ማለት ነው። ከዛም ሄዶ ይሄን ማንም አያምንም። አንተ ኢባብ እስስት ማለት ነው። ሜሪም አንተም አንድ ናቸው፣ ያው ናቸው። የሩታን አይምሮ እንደዚህ ብጥብጥ አረጋችሁ ሁለታችሁ ናችሁ። መርዝ ሆናችሁ ማለት ነው። ሁለታችሁ የተረገማችሁ ሰው መስላችሁ ኢባብ ማለት ነው። የሆነ እስስት ሁለታችሁም እስስት ናችሁ። ማርያምን እሷ እኮ የዋ ልበ ቀና እንባ የሚቢሳት ልጅ ነበረች። እናንተ በሷ ህይወት ገባችሁ። የራሳችሁን ህይወት አትኖሩ። አይደብራችሁ? በጣም ነው የሚያስጠላ። ማርያምን ሲያስጠሉ ምን ይመስላሉ? ልጅቷ ህይወቷን ትኖር። የተረገማችሁ ሁለታችሁ ስታስጠሉ ተናግረናል አይደል እንዴ? ምን አልተገናኛችሁም? እግዚአብሔር ምስክሬ ነው። በፍጹም እግዚአብሔር ምስክሬ። እግዚአብሔር ላንቺ አይቼሻለሁ። ሴት አትሁን እሺ። አታውራ። አላየኸኝም። ያላየሁትን ነገር አላወራም። ደምሽ ይፈላ። ምን ታመጫለሽ? ምን ታመጫለሽ? ደምሽ ይፈላ። ሜሮን ረፊ እንጂ ተረጋጊ። ቆይ ያላረኩትን ነገር አረግሻት በለኝ። በአደባባይ ላይ ኧረ አንተ ሌባ! አይኔ ይድረቅ። ግድ የለሽም። በቃ ምንም እኮ አይፈጠርም። በአካል የተገናኘ ሰው አጠገብሽ እያለ እኔ የሆነ ነገር እኮ ቢሆን አሁን ምን ያስወሸኛል? አገኘሁሽ፣ ለአወራሽ አገኘሁሽ። ቀጣይሽ ምን ችግር አለው? ያልተገናኘሁትን ግን ተገናኘ ብለህ ማውራት አይጠበቅብህም። ይሄን ያህል በሰው ዘንድ ለመወደድ በዚህ ያህል መሄድ አይጠበቅብህም። ማድረግ የለብህም። ዳን አውቃለሁ ጠንቅቄ። እኔና እሱ አብረን መገናኘታችን አብረን ፎቶ አይገርምም? ለኦዲየንስ ኖርማል ነው። ስጋዬ ናት። ምንም ችግር እኮ የለውም። ግን ያላረኩትን ነገር ሆናችሁ አታትበል። እኔ ያልኩትን አንዴ ታየውና ሩታ አሁን ይኸውልህ ነገር ባወራ ቁጥር እኔ በጣም እግዚአብሔርን ፍራ፣ ሌላውን ተው። እግዚአብሔርን ፍራ፣ ፍሩ። በቃ ዳኒ ይለፍ። ለምንድን ነው እኔ ላይ ብቻ በቃ እኔ የእውነት አለኝ። ዳኒ ይለፍ። እንተዋወቃለን። ገባ አይደለ? አልተገናኛችሁም? እንተዋወቃለን። ኤፋ ምስክር ነው። አንተም ኦልሬዲ አይተህ ያንን ነገር አይደል? እኔም አይቻለሁ። ሰው የእሷ መካድ ያን ያህል ብዙም ላይ ደንቅ ይችላል። ይኸውልህ በቃ አሁን እሱ ኖርማል ነው። አንተ አለ እኔ ያለ አንተ ኖርማል ነው። ኖርማል ሊሆን ይችላል። እኔ ግን ኖርማል አይደለም። ያልገባኝ ነገር ሁለታችሁ ግን ምን እያማራችሁ ያሰባችሁት ሀሳብ አለ እኔ ላይ? ምን ማለት ነው ያሰባችሁት? በታምር ምን ላስብ እችላለሁ? እኔ እንጃ ከእሱ ጋር ምንም ላስብ አልችልም። አይ ፕሊስ አትካካኝ። ያረገችው ነገር እንደመጣ የካደች በአካል የተገናኛችሁት ነገር የካደች እንዴ ነው ከሷ ጋር ተወው። ዳኒ አውቃለሁ፣ አንቺንም አውቅሻለሁ። እንደማይተዋወቅ ሰው አንሁን፣ አንካካድ። አሁን ደግሞ ከሱ ጋር ነው ያልሽኝ ነው? ምናልባት አላውቅም። ኦኬ እንትና እዚህ ጋር ደግሞ የምትከጂበት አላውቅም። ደግሞ ኤፍሬም ጋርሽ ደግሞ ምቾት አልተመቸውም እንጂ እሱንም ጠርቼው ነበረ። አልተመቸውም እንጂ እሱንም ጠርቼው ነበረ። እሱም እያለ መቼም አትክጂኝም። አሁን ደግሞ የምትክጂበት ምክንያት ምንድን ነው? አልገባኝ። ለምን ሜሮ በጣም የምትጮይ በጣም ሆት ሆነሽ እንደዚህ የምትናገሪው እገናኛለሁ። ያ እውነቱን ለመሸፈን ተገናኝተናል። ግን ደግሞ ለምን ነው ለሱ የምትደብቂው? ያ አወቀ ግን እየደበቅሽ ነው። ምንድን ነው ምክንያታችሁ? አልገባኝም። የተገኘሽበት ላይ እግዚአብሔርን ከእግዚአብሔር ውጭ ማን ይፈራል? እሱ መንገድ እሄዳለሁ እስከ ጥግ ድረስ ሄድሻለሁ። እንዴት ነው በአካል የተገናኘ ሰው አልተገናኘውም ብሎ እዚህ ጋር የሚሸመጥጠው? ቪዲዮ መያዝ ነበረብኝ። ቪዲዮ መያዝ ነበረብኝ። አንተም እሱም እግዚአብሔርን ፍሩ። ዛኔ ምንድነው እየፈጠራችሁ ያላችሁ ነገር ካለ ፕሊስ አሳውቁኝ። ኖ እኔ ከእሷ ጋር ምንም ልፈጠር አልችልም። እናንተ ግን እየፈጠራችሁት ያላችሁት ነገር ቢኖር ነው እንጂ አንቺ ያመሽ እሷ አትክድም። ያልገባኝ ነገር አንድ ነገር ልንገር። አንተና ዳኒ ትለዋለሽ። ዳኒ አንቺና ሩታ ይላል። እንደዚህ አይነት ሙድ ልትይዙብኝ ነው የጠራችሁኝ? የምንም ሙድ የለም። አንቺ ነሽ ሙድ ያስብ። አንቺ ነሽ እንጂ ዳኒ ነው እንዴ? አረ እግዚአብሔር ምንድን ነው ሙድ የምትይዘው? አልተገናኘንም ልትይ ነው? እኔና አንቺ በፈለግሽው እላለሁ። በስመ አብ ወልድ ወመንፈስ ቅዱስ። ምን አይነት ድርቀት ነው? አረ ያድርቅ፣ መድኃኒዓለም ያድርቅ። እዚህ ጋር ልንገርሽ አንድ ነገር ማለት ነው። ነገር እንዳታወራኝ። እኔ ባወራሽ ምንም አታመጪም። እኔ አሁን